አንድ ፕሮግራሚንግ ላንጉዌጅ ተማር ብትባል ምን ትማራለህ? ታይፕስክሪፕት ለምሳሌ ታይፕስክሪፕት ከጃቫስክሪፕት የተሻለ ቨርዥን ነው። ያው ጃቫስክሪፕት ሁሉም እንደሚሰራ እናውቃለን። ሶ ታይፕስክሪፕት መማር ባኪንግ ኮንቴንት ለመስራት እንዲሁም ደግሞ ዴስክቶፕ አፕሊኬሽን ለመስራት ያስችለኛል። እንዲሁም ደግሞ ከሞባይል ሪሌትድ የሆኑ ነገሮችንም ለመስራት ያስችላል ማለት ነው። ተጨማሪም ከጃቫስክሪፕት የተሻሉ አድቫንስድ የሚባሉ ፊቸሮችን እንድጠቀም ያደርገኛል። ላርጅ ፕሮጀክት ለመስራት ደግሞ የራሱ ኤረር አይደንቲፋይ የሚያደርግበት መንገድ ስላለው ሄልፕ ያደርገኛል ማለት ነው። ስለዚህ ታይፕስክሪፕት አንጉላር ወይስ ሪያክት የትኛው ትመርጣለህ? ዌብ አፕሊኬሽን ዊል ፕሪፈር ሪያክት። ለምን ሪያክት አንደኛ ፍሌክሲብል ይሰጠናል። ዴቨሎፐሩ እንደፈለገ በራሱ ስትራክቸር እንዲሰራ ያደርገዋል። እንዲሁም ደግሞ ብዙ ኮሚኒቲዎች አሉ፣ ለመልመድም ቀላል ነው። ስለዚህ ሌላኛውም ዌብ አፕሊኬሽን ሲምፕል ስፔሻል ለሚባሉ ዌብ አፕሊኬሽኖችን ሪያክት የምንጠቀም ወደ ተሻለ ነው። አንጉላር የምንጠቀመው ላርጅ ዩኒት ሲስተሞች የኢንተርፕራይዝ ሌቭል ሲስተሞች ሲሆኑ አንጉላር መጠቀሙ ወደ ተሻለ አድቫንቴጅ አለው። የራሱ ስትራክቸር ሊሆነ ያለው ኮምፕሌክሲቲ ሲጨምር ክሊር ያደርግልናል የምንሰራውን ነገር ማለት ነው። ስለዚህ ትንንሽ ደግሞ ሚዲየም ሌቭል ለሚባሉ ዌብ አፕሊኬሽን ከሆነ ሪያክት፣ ትልልቅ ኢንተርፕራይዝ ሌቭል ከሆኑ ደግሞ አንጉላር መጠቀሙ የተሻለ